ቂያማ ምልክቶች አሏት ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት አብዛኛው ተከስቷል ከዚያ መሐከል አንዱ ከፍረቱ ዘላዚል ነው አንድ ሀገር ላይ ቃጠሎ ይነሳል ማአት ጫካዎች ይወድማሉ አውሮፕላኑም ውሃ ይረጫል ከታችም ይሞከራል አላህ ጥፋ ያለውን ያክል ግን እምድ ያሏል ቁንጮው ላይ ነው የሚያመጣው ደግሞ የሰልጣኔው ቁንጮ ላይ ምስኪኖች አካባቢ አይደለም ሁሉም የአላህ ባሪያ ነው ኮሮና ሜት እንደተከሰተ ታውቃላችሁ እሳተ ገሞራው ሜት እንደነበረ እናውቃለን አሁን ደግሞ ይሄ መጥቷል ይሄ የማስጠንቀቂያ ደወል ጊዜው ቀርቧል ያው ቂያማ ትንሽ ነው የቀረው ድሮ ነው የነገረን አላህ በእኛ አይደለም የሚለካው 1000 አይደለም የሱ ሌላ ጥበብ አለው انهم يرونه بعيدا ونراه قريبا እነሱ ሩቅ አድርገው ይቆጥሩታል እኛ ደግሞ ወለኛ ቅርብ ነው ለሱ እንግዲህ መነሻ የለው ወጀሳላህ መጨረሻ የለው እኛ محدود ውስን ስለሆን ግንዛቤያችንም ዕውቀታችንም በእኛ ልክ ናት هو الاول والاخر والظاهر والباطن رب العالمين ሁሉ በእጁ ይሆን እንዲህ አይነቱ ኃያል ጌታ ይሄንን ሲፈጥር እዚህ ያለነው ጥፋተኞች ወኩሉና ذاك الرجل ጥፋተኛ አይደለም የሚል መቼም የለም ያቀናላስ ለሰው ምናሳየው አይደለም የሚታየው ይሄ ለሰው ምናሳየውማ ያው መዛሂሩ ደህና ነው ቢያንስ ተወሰነ አማኝ ነው የምትለው አለ እሱ አይደለም እቺን ውስጣን ያያል አላህ صدق مع الله ደግሞ እውነተኝነትህን ያያል ሚዛኑ የአላህ ሌላ ነው የኛ አይደለም መቼ ነው እኛስ ወደ አላህ የምንመለሰው ነው ለሞኑ ደንግጠናል አፋርን የነቀነቀ ጌታ እችንም ይነቀነቃል ከዛ በፊትም ትንሽ ንቅነቃዎች ነበሩ አይደል ትንሽ ቆመን ሰላት እየሰገድን ግማሾቹ መሬት ተንቀጠቀጠች ይላሉ ግማሹ ደግሞ ያልተሰማቸው ነበር ግን በአካባቢው ላይ ተራራው ስንጥቅ ሜዳው ለሁለት ክፍል ሲል ነው የሚታየው ሰው ያበለጸገው ስልጣኔ 100 ፎቅ 200 ፎቅ ወደ ምድርም ሰርጉደው የገቡበት ባህር ውስጥም ከተማ የሰሙበት ይሄ ሁሉ ነቅነቅ ሲያረጋት ዲሳፕሊን ጥቂት ነው የሚፈልገው አላህ ነው ወይስ የሰው ቁዋን ብሎ ማቴሪያሎችን ማቀነጃጀት ነው ከዚህ የዘለላል من القوي الله القوي يا ايها الناس انتم الفقراء الله الذي خلقكم من ضعف ثم جعل من بعد ضعف قوة ألم نخلقكم من ماء مهين ما غرك بربك الكريم عفصوت النسو أدلاون حججون براهين نقرونا القبالنا لنج بزي ساعات مياسفلقو ودع الله مشاشنا صدقاء ما بزات تدلم طلعتشو تهدالاتشو تفنون هدالات ተራቀምናት ምናልባትም ሐላሏ ከዛ መሃል ትንሽ ልትሆን ትችላለች ሰደቃ ማብዛት ተውበት ማድረግ የተቆራረጥነው ወገናችን ጋር እርቅ መፍጠር አፉ መባባል ዱዓ ማብዛት ነው አላህ ربنا ظلمنا انفسنا وان لم تغفر لنا وترحمنا لنكونن من الخاسرين ማለት ያስፈልጋል ከሄድን እንኳን በመንገዱ እንድንሄድ